ሰላም ለእናንተ ይሁን ውድ ተመልካቾች ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ። እንኳን ወደ ቪዲዮው በደህና መጡ። ዛሬ በጣም አስፈላጊ እና በጉጉት የሚጠበቅ ርዕስ እንወያለን። እነዚህን ርዕሶች በዝርዝር እንወያለን። ፋትማ ተከታታዩን ትለቅ ይሆን? ጎንካ የዲዳር ሃቱን ጥቃት ይተርፋል? የዱርሱን ዕጣ ፈንታ ምን ይሆናል? ይከሰት ይሆን? ኦርሃን ቤይ እና አስፖርሳ በእርግጥ ተጋብተዋል? እነዚህ ሁሉ ጥያቄዎች በዚህ ረጅምና ዝርዝር ቪዲዮ ውስጥ መልሶቹን ደረጃ በደረጃ እናብራራሎታለን። ስለዚህ ቪዲዮውን እስከ መጨረሻው መመልከትዎን አይርሱ እና እስካሁን ካላደረጉት ደግሞ ለቻናሉ ይመዝገቡ። እስካሁን ካላደረጉት ቪዲዮውን ሰብስክራይብ በማድረግ እና ላይክ በማድረግ መደገፍ ይችላሉ። በዱርሰን ጉዳይ እንጀምር፣ ምክንያቱም ይህ ርዕስ ሁለቱም ታሪካዊ ነው። ይህ በጣም ከባድ ርዕሰ ጉዳይ ነው፣ ከስነልቦናም ሆነ ከስሜታዊ እይታ አንጻር ውድ ተመልካቾች። ለመቀበል ቢከብድም ታሪካዊ ምንጮችን ስንመለከት የዱርሱን መጨረሻ ነገሮች ብዙም ጥሩ እንዳልሆኑ እናያለን። የበለጠ የሚያመው ደግሞ የራሱ ወንድም ያለው መሆኑ ነው። በዴሚርሃን ሊገደል ነው። ለዚህ ምክንያቱ ዴሚርሃን ከተወሰነ ጊዜ በኋላ ዱርሱ ለኦርሃን ቤይ እየሰራ መሆኑን ተረዳ። ለጊዜው በተከታታይ ድራማው ላይ ዴሚርሃን በዱርሱን ላይ ሙሉ እምነት ያለው ይመስላል። እንዲያውም እንደ ወንድም አድርጎ ይቆጥረዋል። እሱ እንደዛ አድርጎ ይመለከተዋል። ሆኖም ታሪኩ እየገፋ ሲሄድ ይህ እምነት ሙሉ በሙሉ ይጠፋል። እናም ለታላቅ ክህደት ቦታ ይሰጣል። ዱርሱን ይያዛል እና በመጨረሻም ሰማዕት ይሆናል። ይህ ትዕይንት ለተመልካቾች በጣም ስሜታዊ እና አስደንጋጭ ይሆናል። የዱርሱን ባህሪ በፍጥነት የተመልካቾችን ልብ ስላሸነፈ። ስለዚህ ሐሊሜ እና ዱርሱ ማግባት ይችሉ እንደሆነ በሚለው ጥያቄ ላይ የሐሊሜ ገጸ ባህሪ ሙሉ በሙሉ ልብ ወለድ ስለሆነ የፊልም ጸሐፊው ከፈለጉ እንዲህ አይነት ጋብቻ ለመመስረት መምረጥ ይችላል። ይህ ሊያሳይ ይችላል። ሆኖም ይህ ሁኔታ በዱርሰን አሳዛኝ ፍጻሜ ምክንያት ለተመልካቾች የማይመች ነው። ይህ የበለጠ ከባድ ተጽዕኖ ይፈጥራል። በሌላ አነጋገር የደስታ አጭር ማሳያ ነው። ከዚያም ታላቅ መከራ ሊከተል ይችላል። አሁን ስለ ፋትማ እና ኤድሬኖስ እንነጋገር። ስለ ጉዳዩ በተመልካቾች ዘንድ በተደጋጋሚ ከሚጠየቁት ጥያቄዎች አንዱ ስለ እነዚህ ሁለት ገጸ ባህሪያት ነው። ለምን ሁልጊዜ በአደጋ ውስጥ እንዳለ ተደርጎ ይገለጻል? ለምን ሁልጊዜ በአስቸጋሪ ሁኔታ ውስጥ እንዳለ ተደርጎ ይታያል? ለዚህ በጣም ግልጽ የሆነው መልስ ደረጃ አሰጣጡ ነው። ምክንያቱም በአሁኑ ጊዜ የተከታታዩ ትኩረት የሚስብ ገጽታ በጣም ስለ ተመልካቾች የሚነገሩት እና ተመልካቾችን በማያ ገጹ ላይ የሚያጣብቁት ገጸ ባህሪያት ፋትማ እና ኤድሬኖስ ናቸው። ስለዚህ የስክሪን ጸሐፊዎች በእነዚህ ሁለት ገጸ ባህሪያት በኩል ውጥረትና ደስታ ይፈጥራሉ። የተመልካችነት ደረጃን ለመጨመር እየሞከሩ ነው። እንደምታውቁት ተከታታይ ደረጃ አሰጣጡ በአሁኑ ጊዜ በ4 አካባቢ እየተንዣበበ ነው። ሆኖም ግን የስርጭት ቻናሉ አድጊ የአሁኑን ደረጃ በቂ ሆኖ አያገኙትም እና ቢያንስ 6 ደረጃ ይጠብቃሉ። አለበለዚያ በዚህ ሁኔታ ተከታታይ ፊልሙ የመጨረስ አደጋ ላይ ሊወድቅ ይችላል። ስለዚህ የፋትማ በተደጋጋሚ የሚከሰቱት አደጋዎች ሙሉ በሙሉ ተመልካቹ በማያ ገጹ ላይ ተጣብቆ እንዲቆይ ለማድረግ የታለሙ ናቸው። ስትራቴጂው ይሄ ነው፣ ግን ለተመልካቾቹ ትንሽ ምቾት የሚሰጥ ነገር ይሆን? መረጃ እናካፍል። ፋትማ ከተከታታዩ አትወጣም እና ከባድ ጉዳት አይደርስባትም። አይመጣም፣ ምክንያቱም አሁንም በታሪኩ ውስጥ አስፈላጊ ቦታ አለው። የኤድሬኖስ ባህሪም እንዲሁ በሚቀጥሉት ክፍሎች ውስጥ ትልቅ ሚና ትጫወታለች። ታዲያ ለምን ፋትማ የኒሉፈርን ልብስ ለብሶ እንደሆነ ለሚለው ጥያቄ የኦርሃን ቤይ ብልህነት የሚመጣው እዚያ ነው። የተዘጋጀው ታላቅ ዕቅድ ተግባራዊ ሆኗል። ኦርሃን ቤይ በስፖርት ቤተሰብ ውስጥ ያገባል። ይህንን በማወጅ ጠላቶቹን ለማስቆጣት እየታለመ ነው። ይህ የጋብቻ ማስታወቂያ ይህ ሺንሻህንም ሆነ አንድሪያስን በእጅጉ እያስቸገረ ነው። ምክንያቱም ይህ ጋብቻው ከተፈጸመ በኦርሃን ቤይ እና በባይዛንቲየም መካከል ጠንካራ ትስስር ይፈጠራል። እናም ይህ ሁኔታ ዕቅዳቸውን ያናጋዋል። ለዚህም ነው አንድሪያስ ኒሉፈርን እና ኦርሃንን የወሰደው። ቤይን ለማስፈራራት አቅዷል። ሆኖም ግን ኦርሃን ቤይ ይህንን እርምጃ ጠብቋል። በዚህ ምክንያት ወጥመድ እየዘጋጀ ነው። ፋትማን በኒሉፈር ምትክ እየላከችው ነው። አንድሪያን ወደ ወጥመድ ያገባታል። የዕቅዱ የመጀመሪያ ደረጃ ስኬታማ ሲሆን አንድሪያስ በእርግጥ ወጥመድ ውስጥ ይወድቃል። ነገር ግን ነገሮች እንደተጠበቀው አልሄዱም። አንድሪያስም ከፋትማ ጋር ለማምለጥ ችሏል። በዚህ ጊዜ ደስታው ከፍተኛ ደረጃ ላይ ይደርሳል። ምክንያቱም ፋትማ ወደ ከፍተኛ አደጋ እየገባች ነው። ኤድሬኖስ ወዲያውኑ ማሳደዱን ጀመረ። ማሳደዱም ተጀመረ። በመጨረሻም አንድሪያስ እያመለጠ ሳለ ፋትማን በገደል ጫፍ ላይ ያገኘቻት። እሱ ለቀቀው። ፋትማም ከሞት ጋር ፊት ለፊት ትጋፈጣለች። ግን በዚያ ቅጽበት ኤድሬኖስና
ወታደሮቹ መጥተው አዳኗት። ይህ ትዕይንት ከተከታታይ ውስጥ በጣም አስደሳች ከሆኑት ጊዜያት አንዱ ነው። እሱ ከእነሱ አንዱ ለመሆን እጩ ነው። በሌላ በኩል ደግሞ የሰርግ ጉዳይን ስንመለከት በፊልም ውስጥ ያየነው የሰርግ ትዕይንት በእውነቱ ማታለል መሆኑን እንገነዘባለን። ከአስፖርሳ ይልቅ ሐሊሜ እንደ ሙሽሪት ትታያለች። በዚህም ምክንያት ሺንሻ እንደ ሙሽሪት ትገለጻለች። ወደ ወጥመድ ይሳባል። ሺንሻ ለኦርሃን ቤይ ወጥመድ እንደዘረጋ ቢያስብም በእውነቱ ወጥመድ ውስጥ ይወድቃልና ምናልባትም ያዛል። እንደ እውነቱ ከሆነ ይህ የእሱን ውድቀት ሊያመለክት ይችላል። እነዚህን ሁሉ እድገቶች ከግምት ውስጥ በማስገባት ኦርሃን ቤይ አስፖርሳ ገና ያላገባች መሆኑን በግልጽ መናገር እንችላለን። ሆኖም ግን ይህ ጋብቻ ሙሉ በሙሉ አልተሰረዘም፣ ምክንያቱም ይህ ጋብቻ በታሪክ የተከናወነ ሲሆን በተከታታይም ላይም ተገልጧል። በእርግጠኝነት በኋለኞቹ ክፍሎች ይታያል። እንዲሁም በወቅቱ የፋትማ እና የኤድሬኖስ ጋብቻም ወደ ፍጻሜው እንደሚጠናቀቅ ይጠበቃል። አሁን ወደ ጎንካ ጉዳይ እንሂድ። የዲዳር ሃቱን በጎንካ ላይ የሰነዘረው ጥቃት ይህ በተመልካቾች ዘንድ ከፍተኛ ስጋት ፈጥሯል። ሆኖም ግን እዚህ ላይ አእምሮውን የሚያረጋጋ ነገር አለ። እስቲ መረጃ እንስጣት። ጎንኬ ደህና ትሆናለች፣ እናም በዚህ ጊዜ እናት ትሆናለች። ምክንያቱም እንደ ታሪካዊ ምንጮች ገለጻ ጎንካ የአላዲን ቤይ ልጆች እናት ናት። ስለዚህ ታሪኩ በዚህ አቅጣጫ መራመድ አለበት፣ እንዲያውም በሚቀጥሉት ክፍሎች የጎንክስ በተጨማሪም ዲዳር ሃቱን በመግደል በቀል እንደሚፈጽም ይጠበቃል። ይህ በተከታታይም ውስጥ ይገኛል። ትልቅ ለውጥ የሚያመጣ ነጥብ ይሆናል። አሁን በጣም ከሚጠበቁት ርዕሰ ጉዳዮች አንዱ ላይ እንሂድ። ስለዚህ ስለ ተከታታዩ የወደፊት ሁኔታ አነጋገር። በቅርቡ ስለ ተከታታዩ ሁለተኛ ምዕራፍ ወሬዎች እየተነገሩ ነው። ይመጣ ይሆን ወይስ አይመጣም የሚለው ብዙ ወሬ አለ። ምንም እንኳን እስካሁን ምንም አይነት ኦፊሴላዊ መግለጫ ባይሰጥም ከትዕይንቱ በስተጀርባ ያሉ ምንጮች እንደሚሉት የሁለተኛው የውድድር ዘመን ዕድል በጣም ከፍተኛ ነው። ዕድሉ ወደ 90% አካባቢ እንደሆነ ይነገራል። ሆኖም ግን ይህ ሙሉ በሙሉ ትክክል አይደለም። በደረጃ አሰጣጡ ላይ የተመሰረተ ነው። ደረጃ አሰጣጡ ከጨመረ ተከታታዩ ይቀጥላል፣ አለበለዚያ የመጨረሻ ውሳኔ ሊደረግ ይችላል። ለዚህም ነው በዚህ ወቅት የተመልካቾች ድጋፍ በጣም አስፈላጊ የሆነው። አዎ ውድ ተመልካቾች፣ በዛሬው ቪዲዮ ስለ ዱርሱን አሳዛኝ ፍጻሜና ስለ ፋትማ ታሪክ እነግራችኋለሁ እና የኤድሬኖስ አደገኛ ጉዞ፣ የኦርሃን ቤይ ብልህ ዕቅዶች እና የጎንክስ ስለ ወደፊቱ ብዙ አስፈላጊ ዝርዝሮችን ተወያይተናል። ይህ ትንታኔ ለእርስዎ ጠቃሚ እንደሚሆን ተስፋ አደርጋለሁ። ይህ ጠቃሚ ሆኖልናል። በአስተያየቶች ውስጥ ሐሳብዎን ማጋራትዎን አይርሱ። በሚቀጥለው ቪዲዮ እንገናኝ። ተጠንቀቁ። እግዚአብሔር ይጠብቃችሁ።